ሰላም ሰላም ውድና የተከበራችሁ የቲቪ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም እንደተለመደው ለእናንተ ያግዛል ያልኩትን አንድ ቪዲዮ ይዤላችሁ መጥቻለሁ። እንደተከታተሉኝ ጋበዝኳችሁ። ይሄ በእጄ ላይ የምታዩት ታች ስልክ ኖኪያ ሲዋን ይባላልና ይሄ ስልክ አንድ ችግር አለበት። ያንን ችግር ዛሬ እንዴት እንደምንሰራ ወይም ደግሞ እንዴት እንደምንፈታው በጋራ እናያለን ማለት ነው። የዚህ ስልክ እንግዲህ ዋነኛ ችግሩ ምንድነው? ወደዚህ ስልክ ላይ ሲደውሉ ኖርማሊ ቁጥር ያወጣም ወይም ደግሞ የሚደወለውን ስልክ ያሳያችሁ ማለት ነው። ስለዚህ እንዴት አድርገን እንደዚህ አይነት ችግሮችን እንፈታለን የሚለውን ዛሬ ያሳያችኋለሁ። ስልኩን ፎርማት ወይም ደግሞ ሃርድ ሪሴት ሳታደርጉ ኦር ደግሞ ፍላሽ ሳታደርጉ በቀላሉ ማስተካከል እንደምትችሉ ዛሬ እናያለን ማለት ነው። እንደምታዩት እዚህ ጋር ስልክ ቁጥር አውጥቻለሁ ከራሱ ከስልኩ ላይ ማለት ነው። ስለዚህ አሁን ወደዚህ ስልክ ደውላለሁ ማለት ነው። ወደዚህ ስልክ ስደውል ምንድነው የሚያደርገው? ስልኩን አያወጣም። ኖርማሊ እዚህ ስልክ ላይ ስደውል የሚደወልበትን ስልክ ቁጥር አያወጣም እና ማንሳት አልችልም ማለት ነው። ስለዚህ ብዙዎቻችን ምንድነው የምናደርገው? ፎርማት እናደርገዋለን ስልኩን ወይም ደግሞ ፍለሽ እናደርገዋለን። ነገር ግን እንደዚህ ከማድረጋችን በፊት አንድ ቀላል ትሪክ በመጠቀም ስልኩን ማሰራት እንችላለን ማለት ነው። ኖርማሊ እስኪ ልደውልበት ነው ላሳያችሁ ነው። ይሄው እንደምታዩት ይሄ ስልክ ነውና ይሄን ስልክ ቁጥር እዚህኛው ስልክ ላይ ጽፌ ልደውልበት ነው። ስለዚህ ታዩታላችሁ ማለት ነው ምን እንደሚሆን። ድምፁ ይሰማችኋል፣ ነገር ግን ምንም አይነት ዲስፕሌይ አያሳይም ማለት ነው። ይሄው እየደወልኩበት ነው። ይሄው እንደምታዩት ይሄኛውንም ላውድ አድርጌዋለሁ፣ ይሰማል ማለት ነው። ይሄው እንደምታዩት ስልኩ ይጠራል ማለት ነው። እዚህኛው ላይ ይጠራል፣ ድምፁ ይሰማችኋል፣ ነገር ግን ምንም አይነት ዲስፕሌይ አያሳይም። ኢቭን ራሱ ስልኩን ብትከፍቱት ወይም ደግሞ ከፍታችሁ ብታዩት ምንም አይነት ዲስፕሌይ የለም። ይሄው እሱ ላይ ይጥራ የት ቦታ ይጥራ አታውቁም ማለት ነው። ስለዚህ እንደዚህ አይነት ችግር ሲገጥማችሁ እንዴት እንደምትፈቱ ዛሬ ያሳያችኋለሁ ማለት ነው። ይሄው ከላይም ኖቲፊኬሽን ባር ላይም አላመጣም፣ የትም ቦታ ላይም የለም ማለት ነው እንደምታዩት። ስለዚህ እንደዚህ አይነት ችግር ሲገጥማችሁ ስፔሻሊ እነዚህ ስልኮች ይደጋገማሉ። ብዙ ጊዜ ገጥሞኛል። ይሄ ስልክ እንደዚህ አይነት ችግር ያመጣልና በቀላሉ መፍታት ትችላላችሁ ይሄንን ችግር። ስለዚህ ይሄን ቪዲዮ ተከታተሉኝ ማለት ነው። እንደምታዩት ጠርቶ ጥሪው ተቋርጧል ማለት ነው። ልክ ሲያልቅ ምን ያመጣላችኋል? እዚህ ጋር እንደምታዩት ሚስኮል ሆኖ ያመጣላችኋል፣ ወይም ደግሞ የተጠራ የደወሉበትን ስልክ ልክ እንደ ሚስኮል አድርጎ ያመጣላችኋል ማለት ነው። መልሳችሁ ካልደወላችሁ ያንን ሰው ማግኘት አትችሉም ማለት ነው። ስለዚህ ለዚህ መድኃኒቱ የመጀመሪያው ምንድነው? ስልኩን አፕዴት ብታደርጉት በየጊዜው ተመራጭ ይሆናል። ይህ ችግር እንዳይገጥማችሁ ማለት ነው። ስልኩን አፕዴት ማድረግ አሴ ከስተመር ነው፣ ለከስተመሮች ነው የሚመከረው። ቴክኒሻኖች አፕዴት ብታደርጉት ምንም ለውጥ አይመጣም፣ ይህ ችግር ከተከሰተ በኋላ ማለት ነው። ስለዚህ ግን ታደርጋላችሁ፣ ቀጥታ ሴቲንግ ገብታችሁ አፕ ማኔጅመንት ላይ ገብታችሁ ይሄንን ፎን የሚል አለ አፕሊኬሽኑ፣ እሱን ቀጥታ ዲሴብል ታደርጋላችሁ። ስቶሬጁንም ክሊር ታደርጉታላችሁ ማለት ነው። ይሄን የምታዩትን ፎን የሚለውን አፕሊኬሽን ማለት ነው። ዜን ሌሎቹንም እንደዚህ የአፕ ፐርፎርማንሳቸውን ሪሴት ታደርጉታላችሁ። አንዳንድ ከሱ ጋር ከፎኑ ጋር ግንኙነት ያላቸውን አፖች ለምሳሌ ፎን ማናጀሩን፣ ኖርማል ፎኑንም ዲሴብል ታደርጋላችሁ። ክሬዲት ስቶሬጅ ታደርጉታላችሁ። ልክ እንደምታዩት ይሄው እኔ ሴሌክት እያደረገው ክሊር እያደረኳቸው ነው ማለት ነው። ይሄው ኮል ይላል እዚህ ጋር ኮል ማኔጅመንት ይላል። ኮል ማኔጅመንቱንም ክሊር ታደርጋላችሁ ማለት ነው። እንደዚሁም ሌሎችንም እምቢ ያሏችሁን አፕሊኬሽን ለምሳሌ ሌላ ሊሆን ይችላል። ይሄው ኮንታክት የሚል አለ። ኮንታክቱንም እንደዛው ክሊር ታደርጉታላችሁ ማለት ነው። ይሄው እንደምታዩት ክሊር ፎርስ ስቶፕ እና ዲሴብል ታደርጋላችሁ። ከዛ ኢኔብል ታደርጉታላችሁ መልሳችሁ ማለት ነው። ይሄው ዲሴብል አድርጌ ኢኔብል አድርጌዋለሁ ማለት ነው እንደምታዩት። ዜን ምን ታደርጋላችሁ? ስልኩን ቀጥታ እንደዚህ ካደረጋችሁ በኋላ ኢኔብል ካደረጋችሁ በኋላ ስልኩን ሪስታርት ታደርጉታላችሁ፣ ወይም ደግሞ ሪስታርት እንዲያደርግ ታደርጉታላችሁ። ልክ በዚህ መልኩ ማለት ነው። በዚህ መልኩ ስልኩን ሪስታርት ካደረጋችሁ በኋላ ያ ችግር ተፈቷል አልተፈታም የሚለውን ታዩታላችሁ ማለት ነው። ምናልባትም ይሄ ስራ ለዚህ ስልክ ብቻ ላይሆን ይችላል፣ ለብዙዎቹ ሊያገለግል ይችላል ማለት ነው። እምቢ ሲላችሁ አንድ አፕሊኬሽን ወይም ደግሞ አንድ የስልክ አፕሊኬሽን እምቢ ሲላችሁ ቀጥታ ሲቲንግ ውስጥ አፕ ማኔጅመንት ውስጥ በመግባት ወይም ደግሞ አፕሊኬሽን ውስጥ ቀጥታ በመግባት ስለ አፑ ኢንፎርሜሽን ዲቴል በማውጣት እዛ ውስጥ ስቶሬጁን ክሊር በማድረግና ዲሴብል በማድረግ
ዲሴብል ኢኔብል በማድረግ ስልኩን ሪስታርት በማድረግ ፍለሽ ሳታደርጉ ወይም ደግሞ ሃርድ ሪሴት ሳታደርጉ በቀላሉ ማስተካከል ትችላላችሁ ማለት ነው ስልኩን። ልክ እንደዚህ እንዳሳየኋችሁ ይሄ ለምሳሌ ኮል ማኔጅመንቱ ወይም ደግሞ ፎን አፕሊኬሽኑ ነውና ዲሴብል የሆነው ልክ እንደዚህ ሌላውንም ማድረግ ትችላላችሁ ማለት ነው። ሌላውን አፕሊኬሽን በተመሳሳይ መስራት ትችላላችሁ ማለት ነው። እስኪ አሁን እንደምታዩት ከፍቷል ስልኩ ሪስታርት አድርጌው ከፍቷል። ስለዚህ አሁን ይሰራል የሚለውን ደግሞ እናያለን ማለት ነው። እስኪ አሁን እንሞክረው። እዚህ ስልክ ላይ መልሰን እንደውልበት። ይሄው በዚህኛው በኖርማል ስልኩ ልሞክረው ነው። ስዊች ይሄው እንደቀድሞ ስክሪኑን ኦፍ አድርጌዋለሁ። ነው ማለት ነው። ላይ ውጪ ብርሃን የሚባል ይላል። ልክ እንደምታዩት እየደወለ ነው። ይሄው ኖርማሊ ስልኩም ላይ እየጠራ ነው ማለት ነው። እንደምታዩት ይሄው ኖርማል ሰርቷል ወይም ደግሞ አውጥቶልናል ማለት ነው። ስለዚህ ፍለሽ ከማድረጋችሁ በፊት ይሄኛውን ስቴፕ መሞከር አለባችሁ ማለት ነው። ይሄኛውን ስቴፕ ሞክራችሁ ካልተሳካላችሁ ነው ሃርድ ሪሴት ወይም ደግሞ ኖርማሊ ፍለሽ ማድረግ የሚመከረው ማለት ነው። እንደዚህ አይነት አፖችን ቢስሏችሁ ይሄን አይነት ስቴፕ ብትሞክሩ አሪፍ ነው እላለሁ። በእርግጥ የምታውቁ ልጆች ሊኖሩ ትችላላችሁ፣ በዛው ልክ ደግሞ ስለዚህ ኢንፎርሜሽን የሌላችሁ ልጆች አላችሁና ለእናንተ ይጠቅማል ብዬ ነው ይሄን ቪዲዮ የሰራሁት። ከተመቻችሁ ላይክ እንደዚሁም ሀሳብ አስተያየትም ካላችሁ ኮመንት አድርጉልኝ። ሼር ማድረጋችሁን አትዘንጉ። እንግዲህ ላይክ ብዙ የለውም የኔ ቪዲዮ እሰራለሁ ግን ታዩታላችሁ፣ ላይክ የለውም። ላይክ ብታደርጉልኝ ለኔ ይጠቅመኛልና ላይክ አድርጉ። በተረፈ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮና በሌላ ስራ እስከምንገናኝ ቸር ቆዩልኝ።